የሞራል መነሳሳትን በተመለከተ ልዩ ቆይታ በማድረግ ላይ እንገኛለን። የርዕሰ ጉዳያችን ምክንያት የመጀመሪያውን ባንተ ጊዜ አንሳለን ስልክ እየተሞከረ ነው። እንግዳችንን ካገኘ ነው አየር ላይ የምናወራው ይሆናል። የርዕሰ ጉዳያችን የመጀመሪያው ምክንያት ሲከፍ አድርገልን። እሺ፣ በአሁን ሰዓት ከሱስ ነፃ ለመሆንና ሆኖ ለመቀጠል በግል ባህሪያችን ምን ያህል ወስነናል? ሱስ አደንዛዥ እጾችና አደንዛዥ አስተሳሰቦች በዘመኑ ካሉ የኪሳራ መንገዶችና የባህሪ ጠላቶች አንዱ በመሆናቸው ባድዋ ድል መንፈስ ልንታገላቸው ይገባል። አዎ ይገባል አይደል ነጋ? አዎ ምክንያቱም ሱስ እንግዲህ ስልብ ያደርጋል፣ ያቆላሻል። በነገራችን ላይ ሞራል ብዙ ነገር ነው የሚነካው። እሺ ሱስ ደግሞ አለፍ ሲል ማንነትን ያሳጣል። ያንተ የነበረህን ሁለንተናዊ ማንነት ያሳጣህና እዛ የሱሱን ባህሪ እንድትይዝ ያደርጋል። ሱስ ከዛ ባለፈ ቀልደኛና አሉባልተኛ ያደርጋል። ከዛ ቁም ነገር አይኖርህም ማለት ነው። ስለዚህ ለቁም ነገር የሚፈልግ ሰው አይኖርም ሱሰኛ የምትሆን ከሆነ እዛው ለሱሱን ለማከማቸትና ለማዳበር አፍን በማር ይዘዋለሁ። አግኝተናል። ሄሎ ተነስልን። አብዱል እንደምን አመሸህ? ሰላም ነው? ጤና ይስጥልኝ። ሁሉ መልካም? ሄሎ ይሰማኛል? እሰማለሁ። ሁሉ መልካም? እንዴት ነው ጾሙ? እንዴት እየሄደልህ ነው? ጾሙ ጥሩ ነው አልሐምዱሊላህ። መልካም ስራ ምናምን ጥሩ ነው? ቴንክ ዩ። እሺ እጅግ በጣም እናመሰግናለን። ቀደም ብለን ለአድማጮችም እየነገርን ነበርና እንደው አንተ ካለህም ኃላፊነት መነሻነት አብዛኛው ወጣቶች ላይም እንቅስቃሴ በተለይ ከስብዕና ልማት ጋር የተያዙ ስራዎችንም እንደ ባለሙያም ትሰራለህ። እኛም በቅርብ እናውቃለን። ባለህም ኃላፊነት የምታከናውነው ነገር አለና ለምታደርገው አስተዋጽኦ አክብሮታችን እየገለጽን የወቅቱ የወጣቶች ስብዕና ልማት መሰረታዊ ፈተናዎች ምንድን ናቸው እንደ ሀገር? እስቲ የሚኒስቴር መስሪያ ቤቱን ግምገማ ንገረን። እሺ አመሰግናለሁ። እንግዲህ ያው አንተ እንዳልከው የኛ ሚኒስቴር መስሪያ ቤቱም በወጣቶች ስብዕና ላይ በአጠቃላይ ወጣቶች ችግሮች ላይም ይሰራል። አንተም ያው ያንተም አስተዋጽኦ በየጊዜው እኔም እየነገርኩ ነበርና አመሰግናለሁ። እንግዲህ እንደ ፈተና ያው እንደ ሀገር የሚታወቀው ብዙ ችግሮች አሉ። ከነዚህ ውስጥ እንግዲህ ያው ከህፃንነት ከልጅነት ከእድገታቸው ተነስተን ስናይ ያው ከትምህርት ጋር የተያያዘ ጉዳዮች ይነሳሉ። የትምህርት ጥራት መጓደሎች ተብሎ በየጊዜው የሚነሱ ጉዳዮች አሉ። በሁለተኛነት ደግሞ እንግዲህ የስራ አጥነትና ድህነትም ይነሳል። እነዚህም ያው ወጣቶች በራስ መተማመናቸው እንዳያድግ ስብዕናቸው ላይ መጓደሎች እንዲፈጠሩ የሚያደርጉ በአግባቡ እንዳያድጉ የሚያደርጋቸው ነገሮች እንደሆነ ይነገራል። ሌላ ደግሞ ለካውንስሊንግ እና ጋይዳንስ በቂ አክሰስ አለመኖርም ነው ማለት ነው። በተለይ የተለያዩ ችግሮች ውስጥ ሲገቡ፣ ሱስ ውስጥ ሲገቡ የተዋልዶ ጤናውም ችግር ጋር ተያይዞ እነዚህም የካውንስሊንግ እና ጋይዳንስ ችግሮች አክሰስ እንዳለ ይነገራል። ሌላ ደግሞ ባህልና የባህል ግፊቶችም አንዳንድ አካባቢዎች ላይ ጋር ተያይዞ የሚነሱ ጉዳዮች አሉ። ሌላ ደግሞ የፖለቲካ አለመረጋጋትና እንዲሁም ጦርነቶች በየቦታ መኖሩን ለዚህ ደግሞ ኢንሴኪዩሪቲ ይሰማቸዋል። መፈናቀሎች እነዚህ ችግሮች ስብዕና ላይ በጣም ችግር የሚፈጥሩ ጉዳዮች ናቸው። ሌላ ሶሻል ሚዲያም ጋር ተያይዞ እነዚህ የአቻ ግፊቶችም ጋር ተያይዞ በተለይ እነዚህ በጣም ቻሌንጆች ናቸው። እነዚህን እንግዲህ በደንብ ተጠግቶ ወጣቶችን ከችግር ፈጣሪ ብቻ ብሎ በካልቸር ምሳሉትን ትተን በደንብ በማገዝ ማይንድ ሴታቸው ላይ በደንብ መስራት፣ እነዚህ ችግሮች ላይ በደንብ ሶሉሽን መውሰድ፣ የትምህርት ጥራቶችን ማሻሻል፣ እነዚህ ነገሮች ማስተካከል ላይ በደንብ መስራት ያስፈልጋል። እንደ ሚኒስቴር መስሪያ ቤታችንም እንግዲህ ያው ሌላው ይህንን ለማስተካከል ቅንጅታዊ አሰራር ነው ብለን ነው። በተለይ አንተ የምታውቀው የአንድ አመት እቅዶችን አውጥተን ከግንቦት እስከ ግንቦት ከሚያዝያ እስከ ሚያዝያ ብለን ለ2 አመት እየሰራን ያለነው ንቅናቄዎች አሉ። የጸረ አደንዛዥና አሉታዊ መጤ ልማዳዊ ድርጊቶችን ለመከላከል በፌዴራል በሁሉም ሚኒስቴር መስሪያ ቤቶች የሚሰራ የዩኒቨርሲቲዎች የሚሰሩ እንዲሁም በክልሎቹም በዛው በተዋረድ ይቅርታ እስከ ወረዳ ድረስ እስከ ታች እስከ ቀበሌ ድረስ
ስራዎች ተሰርተው አሁን እስከ በግንቦት እስከ ግንቦት በ6 ወር ግምገማችን በግንዛቤና ንቅናቄ 4 የሃይማኖት አባቶች፣ የትምህርት ተቋማት፣ ሌሎች ህብረተሰቦችም ላይ ስራዎችን በመስራት 4 ሚሊዮን ዜጎች የግንዛቤ እንዲያገኙና በተለይ ሱስ ውስጥ የሚገኙ እንዲወጡ ሌሎችንም በተለይ ይህን ሱሱን ኢንካሬጅ ማድረግ ሳይሆን ዲስካሬጅ የሆነ ነገር መሆኑን የሚያሳዩበት ሁኔታ እንዲኖሩ ስራዎችን በዚህ ሁኔታ እንዲሰሩ ስራዎች እየተደረጉ ያለ ሁኔታ ነው አለ ያሺ። በጣም መልካም ነው። በዚህ አጋጣሚ አያይዘ ለወጣቶችም ከስብና ልማት አንጻር እንደ ሚኒስቴር መስሪያ ቤትም እንደ ግልም መልእክትን ደግሞ አጋራንና እንሰናበት። እንግዲህ ምንድነው ያው የወጣቶች ጉዳይ የአንድ ተቋም የአንድ አካል አይደለም። አንተም ለዚህ ነው ግድ ብሎክ ሁሌ ኃላፊነት ወስደ ከጥቅም ባሻገር ዜጎቼን እኔም ልርዳ በአቅሜ ብለህ እንደ በተለይ ይሄ ያልተለመደ ሁኔታ የጸረ ሱስ አክቲቪስት ሆነ እነዚህን ስራዎች የምትሰራው የአንድ አካል አይደለም፣ የአንድ ተቋም አይደለም። በተለይ ወጣቶች ከታች ከቤተሰብ ጀምሮ የሚዲያ አካላት፣ የትምህርት ተቋማት፣ ሃይማኖት ተቋማት ላይ በደንብ ስራዎችን አጠናክረን ለሀገርም የሚጠቅመን የዛሬ መሪዎችና የነገ መሪዎች የሆኑ ወጣቶቻችን በደንብ ልንሰራባቸው እንደሚገባ ልንደግፋቸው እንደሚገባ ቅድም የነገርኩ ችግሮች ላይ ሶሉሽን መፍትሄዎች እንዲመጡ በደንብ ሁሉም መስራት አለበት። ቅንጅታዊ አሰራሮችን በተቋም በመንግስት ተቋም መንግስታዊ ያልሆኑ አካላት በደንብ አንድ ላይ ተደራጅቶ ተደጋግፎ ከሰራን በሀገራችን ያሉ ችግሮችን በተለይ የወጣቶች ችግሮችን መፍታት እንችላለን። በተለይ አሁን የሚታየው የአለመረጋጋቶች ችግሮች ወጣቶች ላይ በጊዜው ያልሰራ ነው፣ ትውልድ ላይ በጊዜው ያልሰራ ነው ችግሮች ናቸውና እነዚህን ችግሮች በደንብ ከሰራን ሁሉም የኃላፊነቱን በአግባቡ ቢወጣ የተሻለ ነገር መስራት እንችላለን የሚል ነው። በጣም እናመሰግናለን። መልካም አዳር አክብሮታችንን እንገልጻለን። እሺ በጣም እናመሰግናለን። የተከበራችሁ አድማጮች ቀደም ብላችሁ ያዳመጣችሁት አቶ አብዱላጢፍ መሐመድ በትምህርት ዝግጅታቸው የመጀመሪያ ዲግሪ በሶሺዮሎጂና ሶሻል አንትሮፖሎጂ ያላቸው ሲሆን በኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር በወጣቶች ዘርፍ የወጣቶች ስብዕና ልማት ዴስክ ኃላፊ ሆኖ እየሰራ ያለ ወጣት ባለሙያም ጭምር ነው። ቆንጆ እሴት የሚጨምር ጉዳዮችን ምን እንደሚመስል አገር ያለችበትንም እንደ ሚኒስቴር መስሪያ ቤቱም የወጣቶችን ስብዕና ልማት የተወሰነ ምስል አሳይቶናልና የርዕሰ ጉዳያችን የመጀመሪያው ምክንያት ላይ ቅድም በአንተ ጊዜም አንዳንድ ሀሳቦችን እያነሳ ነበር። ነጋን ነው መስመር ላይ አፍን በማር ይዘነዋል ብለን አይደል? አሁን መቀጠል ይችላል። አፌን ማር ቀቡና መልሱ። አንፈልግም። አረ ለዛ ባይጣፍጥልኝ ከአሁን የምታወራ ይጣፍጣል። ምክንያቱም ጋል ብሎልኝ ነው የጠበቀኝ። ለነገሩ እንግዲህ እነዚህ ሱሰኛ ስንሆን የሱሰኛ ሰው ባሪዎችን እያወራን ነበርና ሱሰኛ በሆነ ጊዜ ቀልድና ሉባልታኛ ያደርገናል፣ ስልብ ያደርገናል፣ ማንነታችንን ያሳጣናል። ሱስና ሱሰኝነት እያልኩ እያወራው ነበርና ማህበራዊ ትስስራችንንም ያላላብናል። ለምሳሌ የምታጨስ ከሆነ በአንተ ጎን መሄድ ማለትም ይፈራል ሰው፣ አንተም ትሳቀቃለህ። ታውቀዋለህ እኮ አይደለ? ብዙዎቹ ያውቁታልና የሚሳቀቁበት ሁኔታ ይኖራል። ከዛ ባሻገር ትልቁ ነገር ታማኝነት ታጣለህ በማህበረሰቡ ዘንድ። ለምሳሌ የሚያጨስና የሚቅም ሰው ምንድነው የሚመጣበት? በአንተ ጊዜ ምንድነው የሚመጣበት? እኔ ብዙ ጊዜ ምን ያለው መሰለ እንደው አሸም እያለኝ ነበር። ይሄ አፉ ኩሽና ማድ ቤት ነው የሚመስለው እኮ። አዎ፣ ግን እንደዛ የሚያጨስና እንትን የሚል ሰው ስታይ ምንድነው አእምሮ ውስጥ የሚመጣው? ጥርጣሬ ነው። አዎ፣ የሆነ ወይ ሌባ ነው ያ ሰው፣ ወይ የሆነ ስነ ምግባር የጎደለው ምናምን ሆኖ በቂ ነው። በቃ ይሄ ብቻ በቂ ነው። እንደዛ አይነት ሰው ስታይ ከኋላህም ከተከተለ ሀታም ነው ሊሰርቀኝ ነው ምንድነው የምታስበው? ለሱሱ ማሟያ እንትን እንደሚል ነው። እውነትም ደግሞ አዎ ግባት ይፈልጋል እኮ ያንን ገንዘብ አሁን የምናወራበት ጉዳይ አካል የለበሰ ነው። ማህበረሰብ ውስጥ የሚታይ የሚዳሰስም ችግርም ጭምር ነው። በተለምዶ ሱሰኛ አያረጅም ይባላል።
በጊዜ ስለሚሞት ነው። በጊዜ ብዙ ነገሮች ያጣል ተብሎ ስለሚታሰብ ነውና አሁን ባለው ነባራዊ ሁኔታ የኛን የአድዋ ድል መስራት ካለብን ሱስ የሚባል ቀንበር አለ፣ በጣም ጫና አለ፣ የዘመኑ ጠላት ነው። ያንን ማድረግ አለበለዚያ ለምሳሌ አንዱ ሱስ የአእምሮ ጤና ችግር ነው፣ በቀላሉ ይገዛሃል ነው የሚባለው አይደል? አልገዛም የሚል ትውልድ፣ አልተገዛው የሚል ትውልድ በጫት በሲጃራ ከተገዛ ከዚህ በላይ የማንነት ማጣት ምንድነው? አንዳንድ ጊዜ አንዳንድ ትርጉሞቹን እኮ እስቲ አሁን ካለና እኔ እኮ አልተገዛውም ምናምን ምንል አካል እስቲ አሁን ሱስ ከገዛ ጫና ከፈጠረብህ ከዚህ በላይ እኮ መገዛት የለም። በጣም ቀላል ነገር ልንገርህ፣ የሚያጨስና የሚቅም ሰው ሰውነቱን እንኳን መቆጣጠር አይችልም። የገዛ ሰውነቱን እንቀጠቀጣል ታውቃለህ አይደል? እጁ ምናምን መጠንከር አይችልም፣ አያርፍም። አፉን እንኳን አሳርፎ መቆም አይችልም። አያል ይሄን ያክል ሰውነትን እንኳን መቆጣጠር የማትችል ሰው እንዴት ነው ጥሩ አድርጋችሁ ገለጻችሁት። ሱሰኛ አያረጅም ያላችሁት እድሜው በጊዜ ነው የሚቀጨው። አያ አይደለ? በገዛ ራስህ እድሜህን የምታሳጥር ጠላትህን የምታበዛ ራስህ ነህ ማለት ነው። ስለዚህ ኃላፊነት ሊሰማን እኛ ማሺ ታለንቶች ሱስ ከፍሎ ማበድ ነው ስንል በነፃ የሚገኝ ሱስ የለም። ከፍለ ነው ሁሉንም ነገር። ሰላምን የምታጣው ከፍለ ነው አይደል? ስለዚህ አሁን ቆም ብለን ማሰብ አለብን። እናንተም በእግዚአብሔር ተቀመጡ። ለማንኛውም የዜማ እረፍት አድርገን ቴዲ አፍሮ እየጠበቀን ነው። ሸመንደፍር ይህንን ቆንጆ ማነቃቂያ ዜማ ደግሞ ለእስልምና እምነት ተከታዮችም እንደዚሁም የኦርቶዶክስ እምነት ተከታዮች ወሩ የጾም ነውና የተገጣጠሙበት ኢትዮጵያችን ትመስላለች። በነገራችን ላይ ትልቅ አገር ናት። ለማንኛውም የዜማ እረፍት አድርገን እንመለስ። ኤፍኤም አዲስ 97.1 አዛና ለመስኪን ልትነጋ ምድር ልሂድ ሸመንደፈር ልሳፈር ባቡር በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ አገር።